አንዱ ነው የህብረት ጉዳይ። ጳውሎስ በህብረት በተደጋጋሚ መጥቀስ ብቻ ሳይሆን ህብረቱ መመስረት ያለበት በኢየሱስ ላይ ነው። ህብረቱ መካከለኛ ሆኖ ሊታይበት የሚገባው ኢየሱስ ክርስቶስና የእርሱ ወንጌል እንደሆነ አጽንቶ ይናገራል። ስለ ህብረት የተናገራቸውን ጥቂት ጥቅሶችን እኔ በወፍ በረር ከምዕራፍ 1 እስከ ምዕራፍ 4 ድረስ የት ቦታ እንድትጠቀሱ ስናገር መጽሐፍታችሁን ከፍታችሁ እንድትከታተሉኝ ጠይቃችኋለሁኝ። መጽሐፍ ቅዱስ ላይ ያዛችሁ ፊልጵስዩስ ምዕራፍ 1 ቁጥር 3 እስከ 5 ድረስ ስለ ህብረት እንዲህ ይላል። ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። አብራችሁ ስለሰራችሁ ይሰመርበት። ቁጥር 7 በእስራቴም ወንጌልን መመከቻና መጽኛ በማድረግ ሁላችሁ ከእኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁ። ተካፋዮች የሚሰመርበት ሐሳብ ነው። ቁጥር 27 ላይ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እንደገና አብራችሁ የሚሰመርበት ነው። እየተጋደላችሁ በአንድ መንፈስ እንድትቆሙ ይላቸዋል። ምዕራፍ 2 ቁጥር 1 በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርህራሄ ቢሆኑ ደስታዬን ፈጽሙልኝ። ህብረት የሚለውን ሐሳብ ነው እየተከተልኩ ያለሁት። ቁጥር 2 በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሆንላችሁ ይላል። ህብረት የሚለውን ሐሳብ ይሰጠናል። ምዕራፍ 2 ቁጥር 17 ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ እኔም ተደምሬ በህብረት ከእናንተ ጋር ሆኜ ማለቱ ነው ሕይወቴ እንኳን ቢፈስ ደስ ብሎኛል፣ ከሁላችሁ ጋር አብሬ ሰመርበት ደስ ብሎኛል ብሎ ይናገራል። ቁጥር 18 ነው ይሁት እናንተም ደግሞ እንዲሁ ደስ ይበላችሁ ከኔ ጋር አብራችሁ ይላል። ህብረትን ይናገራል። ደስ ይበላችሁ። ምዕራፍ 2 ቁጥር 25 ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ አብሮ ወታደር የሚሆነውን የእናንተ መልእክተኛ ብሎ ስለ አፍሮዲጡን ይናገራል። አብሮ ሰራተኛ አብሮ ወታደር። ምዕራፍ 3 ቁጥር 10 እና 11 ጳውሎስ ስለ ራሱና ስለ ክርስቶስ ሲናገር እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል በመከራው ከሱ ጋር ህብረት እንዳደርግ ማለቱ ነው። ምዕራፍ 4 ቁጥር 3 ጋር ብትሄዱ አንተም ደግሞ በስራዬ አብረህ የተጠመድህ አብረህ የምትሰራ የተጠመድህ እውነተኛ ሆይ እንድታግዛቸው ለምንሃለሁ ብሎ ስለነዛ ሁለት እህቶቻችን ይናገራል። ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና ብሎ ይናገራል። አብረው የተጠመዱ አብረው የሰሩ አብረው የተጋደሉ። ምዕራፍ 4 ቁጥር 14 ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ እያመሰግናቸው ለፊልጵስዩስ በኔ ጋር ስለተካፈላችሁ። ስለዚህ ይህንን መዘርዘሬ ለምንድን ነው? የፊልጵስዩስ መልእክት በእያንዳንዱ ምዕራፍ ውስጥ አጽንኦት ሰጥቶ የሚያስረዳው የሚያወራው ስለ ህብረት ነው። ያም ህብረት ክርስቶስ መካከለኛ የሆነበት ክርስቶስን ያማከለ ህብረት እንዲህ ነው እያለ የሚያብራራበት ክፍል ስለሆነ በዚህ መነጽር እንድናየው ጠይቃችኋለሁ። እግዚአብሔር ያዘዘውን በረከት የት እንፈልገዋለን? እግዚአብሔርንስ ያዘዘውን ህይወት የት እናገኘዋለን? ምንም አይነት መበረታታት ቢኖር ምንም አይነት መጽናናትን ብንፈልግ ምንም አይነት ምሕረትና ርህራሄ ቢሆን መፈለግ ያለበት ልናገኘው የምንችልበት አንድ ስፍራ በጌታ ያለው ህብረት ውስጥ ነው። አማኝ እነዚህን መጽናናቶች፣ በረከቶች፣ ምሕረት፣ ርህራሄ ሊቀበል የሚችለው ወይም ደግሞ ሊያካፍል የሚችልበት አይነተኛ ስፍራ ክርስቶስ መካከለኛ የሆነበት ህብረት ነው። ለዚህ ነው ጌታን ከተቀበለ በኋላ ሰው ለብቻው ባለበት ንጹህ ምንም ያልደረሰበት ከምንም ጋር ያልተነካካ ለብቻው ያለ ፍጡር ሆኖ በክርስቶስ ያልተሰራው። ባይ ዲዛይን ሁላችንም ልክ ጌታን ስንቀበል ወደ አካል ነው የምንገባው። ወደ ክርስቶስ አካል ገብተን እንደ አንድ ብልት ከሌሎች ጋር ተያይዘን አብረን እንድንሰራ የገባንበት ምክንያት በዚያ አካል ውስጥ በዚያ ህብረት ውስጥ እግዚአብሔር ህይወትን በረከትን ለዘላለም ስላዘዘበት ነው። የእግዚአብሔር ስም ብሩክ ይሁን። ክርስቶስ መካከለኛ በሆነበት ህብረት ውስጥ ፊልጵስዩስ ምዕራፍ 1 ቁጥር 1 እና 2 ደግመን እናንብበው። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጳውሎስ ይህን ደብዳቤ በሚጽፍበት ጊዜ ልክ ሌሎቹን ደብዳቤዎች ሲጽፍ ሮሜን፣ ቆሮንቶስን፣ ተሰሎንቄን ሲጽፍ እንዳደረገው ሁሉ በጊዜው የነበረውን የዘመኑን የደብዳቤ አጻጻፍ ስልት ተከትሎ 3 ነገሮችን ፊት ለፊት አስቀምጦልናል።
ጸሐፊው ማን እንደሆነ ይናገራል። ጳውሎስና ጢሞቴዎስ ይላል። እንደገና ተቀባዮቹ እነማን እንደሆኑ ሲናገር በፊልጵስዩስ ያሉ ቅዱሳን እንደዚሁም ደግሞ ኤጲስቆጶሳትና ዲያቆናት ብሎ ተቀባዮቹን እነማን እንደሆኑ ይናገራል። ደግሞ በዚያን ዘመን ደብዳቤዎች ሰላምታ ተነግሮ እንደሚጀምረው አንዳንድ ጊዜ እኛ ወይ ቴክስት ወይ ኢሜል ስንለው ግሪቲንግስ ብለን እንደምንጀምረው አይነት ነገር እንደሱ ሰላምታ የሚሰጣጡበትን ነገር ተከትሎ እሱም ጸጋና ሰላም ከእናንተ ጋር ይሁን ብሎ ይላቸዋል። አንድ ነገር ልብ እንድንል ጠይቃችኋለሁ። የሐዋርያው ጳውሎስ መልእክቶችን ስናነብ ሁል ጊዜ መጀመሪያ የሚጠቀምበት መግቢያው ከሰላምታ ጋር ተያይዞ ያለው የሚያነሳቸው ሐሳቦች ናቸው። በኋላ ደብዳቤው ውስጥ የሚያብራራቸው የሚዘረዝራቸው። ይሄን በደንብ ጨብጡት ለሌላም ጊዜ ስለሚጠቅም። ለምሳሌ ሮሜን ብንወስደው ሮሜ ምዕራፍ 1 ከቁጥር 1 እስከ 6 ድረስ ሰላምታ የሰጠበት ቦታ ነው። እዛ ቦታ ላይ ግን ጳውሎስ ማን እንደሆነ በትክክል ይናገራል። ጥሪውን ደግሞ ለማያውቁት ሰዎች ማንነቱና ጥሪውን ለማያውቁት ለሮማውያን በደንብ የሚያስተዋውቅበት ቦታ ነው። ገላትያ ምዕራፍ 1 ላይ ትዝ ይላችኋል። ኃይለኛ ነገር ይዞ ስለሆነ የመጣው ወደ ገላትያን ሰዎች ማን አዚም አረገባችሁ ሊላቸው ገና ደብዳቤው መግቢያው ላይ በእግዚአብሔር ሐዋርያ የሆነ በሰው ያልተደረገ እያለ የሚሟገት ሰው አይነት አቀራረብ ያቀርበዋል። ፊልሞናን መልእክት ደግሞ ስናነበው ለወዳጁ ስለሚጽፈው በዚህ ወዳጅነቱ ምክንያት አንድ ነገር ሊጠይቀው እንደሆነ ገና ከመግቢያው ሲጀምር ወዳጄ እያለ ለተወደደው አብሮንም ለሚሰራ ብሎ ነው ፊልሞናን የሚጠራው። ፊልጵስዩስ ምዕራፍ 1 ቁጥር 1 ነው ዛሬ የምናየው። ልክ እሱን ነው የሚመለከተው። ከዚህ በኋላ የሚያመጣው ራሱንና ጢሞቴዎስን ባሪያዎች አድርጎ ነው የሚያመጣው። ተቀባዮቹን ደግሞ ምንም ይሁን ምንም ቅዱሳን ብሎ ነው የሚጠራቸው። በመካከላቸው ያሉትን አገልጋዮች ኤጲስቆጶሳትና ዲያቆናት ብሎ በአገልግሎታቸው መጠሪያ ነው የሚጠራቸው። እነዚህ ሁሉ በህብረት ውስጥ በጣም የሚያስፈልጉ ስለሆኑ ነው የሚጠራቸው። ከዚህ በኋላ ስለ ህብረት ሊያወራ ስለሆነ ሲመጣ ለህብረት እንደሚመች አይነት ሆኖ ነው ደብዳቤውን የሚጀምረው። ጸሐፊም እንኳን ባይሆን ጢሞቴዎስን አምጥቶ ከሱ ጋር አብሮ ጳውሎስና ጢሞቴዎስ የክርስቶስ ኢየሱስ ባሪያዎች ብሎ ደምሮ የሚያቀርብበት ምክንያት ህብረት የሚፈልግ ሰው እንደዛ ሆኖ መምጣት ስላለበት ነው። ስለ ህብረት ነው የሚያወራው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይህንን የዛሬውን ክፍላችንን በሶስት ነጥቦች ዙሪያ ነው እንዳቀርበው የምፈልገው። የመጀመሪያው የኢየሱስ ክርስቶስ ባሪያዎች የሚለውን ሐሳብ ነው ላነሳበት የምፈልገው። የኢየሱስ ክርስቶስ ባሪያዎች ጳውሎስና ጢሞቴዎስ። ይህን ፊልጵስዩስ ምዕራፍ 1 ቁጥር 1 የመጀመሪያው ክፍል ውስጥ ነው የምናገኘው። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ ብሎ ይናገራል። ሐዋርያ አልነበረም ወይ? ለምን ባሪያ ብሎ ይናገራል? ሐዋርያ አልነበረም ወይ ጳውሎስ? ምን አስፈራው? ሐዋርያ ነበር አልነበረም? ነበር። በጣም ያውም የአሕዛብ ሐዋርያ ነበር። ያውም በሰው ፈቃድ ሳይሆን በእግዚአብሔር ፈቃድ ሐዋርያ የሆነ ነበር። ከሙታን የተነሳውን ኢየሱስ ክርስቶስን ፊት ለፊት ያየ ሐዋርያ ነበር። በራሱ በኢየሱስ ክርስቶስ ወደ አሕዛብ ወደ ሩቅ ስፍራ እልካለሁ ብሎ የተላከ ነበር። እሱ ብቻ አይደለም፣ የሐዋርያነት ምልክት በእጁ የተከናወነ ብዙ ተአምራቶች፣ ጨርቅ ከላዩ ላይ የወሰዱ ድንቅ ነገሮች ይከናወኑ እንደነበረ ይናገራል። ብዙ ቸርቾችን ብዙ ቤተ ክርስቲያናትን የተከለ ወንጌል ባልተዘራበት ድንግል መሬት ዙሪያ ሄዶ ዘርቶ ቸርች የተከለ ሰው ነው። እንደውም ገላትያ ምዕራፍ 1 ቁጥር 1 እና 2 ሄዳችሁ ታነቡ እንደዚህ ይላል። እናንብበው። በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያን አብያተ ክርስቲያናት ካለ በኋላ ቁጥር 11 ላይ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ቁጥር 12 ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተማርኩትም አልተቀበልኩትም ብሎ ይናገራል። ይሄን ያህል በጣም ትልቅ ሐዋርያ ነው። እነዚህ ነገሮች ሁሉ በእጁ የተከናወኑ በሕይወቱ የተከናወኑ ማስረጃዎች ያሉት ሐዋርያ ነው። ነገር ግን የተጠቀመው እዚህ ጋር ሲመጣ ደብዳቤውን ሲጽፍ የመጀመሪያው የኢየሱስ ክርስቶስ ባሪያ ጳውሎስና ጢሞቴዎስ ብሎ ነው። ባሪያ የሚለውን የተጠቀሰው ምናልባት መስራችና ባለራእይ ማለት ቢችልም እንደ ዘመኑ ቋንቋ ነው። እንደሱ አላለም። ያለው ነገር ባሪያ ብሎ ነው ለፊልጵስዩስ ሰዎች የጻፈላቸው። ከነሱ ጋራ በሚኖረው ህብረት የሚጠቅም ሰው የሚሆነው እንደዚህ ሆኖ ቢመጣ ነው። የሚጠቀመውም ደግሞ እንደዚህ ሆኖ ቢመጣ ነው።
ሌላው ነገር ለህብረት ስለማይመች በኋላ እንመጣበታለን። ባሪያና አገልጋይ ልዩ ልዩ ነገሮች ናቸው። በጣም የተለያዩ ነገሮች ናቸው። በዚህ ዘመን እኛ ባሪያ ለሚለው ቃል ኔጌቲቭ የሆነ ቶን ነው ያለን። አገልጋይ የሚለው ስለሚቀላቸው አንዳንድ የመጽሐፍ ትርጉሞች እዚህ ጋር ያለውን ባሪያ የሚለውን አገልጋይ ብለው ጽፈውታል። ግን በጣም የተለያዩ ነገሮች ናቸው። አገልጋይ የሚመጣና የሚሄድ ነው። ምናልባትም ደግሞ በውጭ መስሪያ ቤት በኩል ካያችሁት የተቀጠረ ባለሙያ ነው፣ መብት ያለው ነው፣ መከራከር የሚችልበት። ባሪያ ግን በመጽሐፍ ቅዱስ ኮንቴክስት ባሪያ ግን የራሱ መብት የሌለው የባለቤቱ ንብረት የሆነ ነው። ይህንን ባሪያ የሚለውን በአሉታዊ ገጽታው መውሰድ የለብንም። ባሪያ እዚህ ቦታ ላይ የተጠቀሰው ዱሎስ የሚለው የግሪኩ ቃል ሐሳብ ወዶ በራሱ ፈቃድ በዋጋ ለገዛው ጌታ ራሱን የሰጠ ሰው ማለት ነው። ዘዳግም 15 ወደዚያ እንሄድም፣ ግን ዘዳግም 15 ላይ አንድ ሰው በችግር ምክንያት ወይም በተለያየ ምክንያት ባሪያ ሆኖ ለአንዱ ከገባ በኋላ ጊዜው ሲደርስ ነፃ መውጣት በሚገባው ሰዓት፣ ምናልባት ያንን ዕዳውን ሰርቶ ከፍሎ ሊሆን ይችላል። መውጣት በሚገባው ጊዜ የነፃነቱ ሰዓት ሲደርስ እሱ ጌታዬ ተመችቶኛል፣ ለእኔም ለባለቤቴም ለልጆቼም ለኑሬ መልካም ነው፣ ጌታዬ ተመችቶኛል ብሎ በፈቃዱ ለሁል ጊዜ ላንተ ልሆን እፈልጋለሁ ብሎ ካለ ወደ አደባባይ አውጥተውት ጆሮ ተበስቶ በውዴታ የጌታው ንብረት ሆኖ መቀበሉን በማስረጃ ተረጋግጦ የውዴታ ባሪያ ይሆናል። ሙሉ ለሙሉ ቦንድ ስሌቭ ይሆናል። ሙሉ ለሙሉ የተሰጠ ባሪያ ይሆናል። ዱሎስ እዚህ ጋር ያለው ሐሳቡ እሱ ነው። ጳውሎስ፣ ጢሞቴዎስ የኢየሱስ ክርስቶስ ባሪያዎች በውዴታ በፈቃድ ለሁል ጊዜ መብታቸውን ለቀው በዋጋ ለገዛቸው ጌታ የተሰጡ ማለቱ ነው። የውርደት ስም አይደለም። የጌታ ባሪያ መባል የኢየሱስ ክርስቶስ ባሪያ ማለት የውርደት ስም አይደለም። ሙሴ የእግዚአብሔር ባሪያ ተብሎ ተጠርቷል። ኢያሱም የእግዚአብሔር ባሪያ ተብሎ ተጠርቷል በኢያሱ መጽሐፍ እንደምናገኘው። ዳዊትም እንደዚሁ። ብዙ የእግዚአብሔር ነቢያቶች የእግዚአብሔር ባሪያዎችህ እያለ መጽሐፍ ቅዱስ ያነሳቸዋል። ኤርምያስ ምዕራፍ 25 ቁጥር 4 ላይ ማግኘት እንችላለን። ዳንኤል ምዕራፍ 9 ቁጥር 6 ላይ ማግኘት እንችላለን። የውርደት ስም አይደለም። እንደውም ስያሜው ይሄ የእግዚአብሔር ባሪያ፣ የኢየሱስ ክርስቶስ ባሪያ፣ የጌታ ባሪያ የሚለው ስያሜው መልእክቱን ለማድረስ ስልጣን የተሰጣቸው መሆኑንና በእርሱ በእግዚአብሔር በጌታ የተላኩ መሆናቸውን የሚያስረዳ የሪሌሽንሺፕ ቋንቋ ነው እንጂ ስለ ሪሌሽንሺፓቸው ከእግዚአብሔር ጋር ስላላቸው ግንኙነት የሚናገር ቋንቋ ነው እንጂ ሌላ አይገልጽም። በስቃይ በግድ እንደሚያገለግሉ ሳይሆን ግንኙነታቸውን ነው የሚያስረዳው። ልክ እኔ ይሄ መጽሐፍ ቅዱሴ ብዬ ብጠራው መጽሐፍ ቅዱሴ የሚለው ነገር እናንተ የእሱ መጽሐፍ ቅዱስ ነው ብላችሁ እንደምትረዱት የግንኙነት ጉዳይ ነው፣ የባለቤትነት ጉዳይ ነው። ጳውሎስ የኢየሱስ ክርስቶስ ባሪያ ብሎ ራሱን በሚናገርበት ጊዜ ስለ ግንኙነቱ ሊያስረዳ ነው። መቼ ነው የእግዚአብሔር ባሪያ የሚለው የጌታ ባሪያ የሚለው ቃል መስመሩን የሚለቀው? ቱ ኤክስትሪምስ ሲኖሩ፣ የመጀመሪያው ኤክስትሪም በግድ ማንቁርቱን ተይዞ እኔ እንደዚህ ባልሆን ይገለኛል፣ እኔ እንደዚህ ባልሆን ዘሬን ያጠፋብኛል ምናምን ተብሎ ከሆነ የምታሰበው ይሄ ልክ አይደለም። ምክንያቱም በውዴታ የእሱ ባሪያዎች ነን እንጂ በግዴታ አይደለም። በፍቅር ነው የራሱ ያደረገን እንጂ አስፈራርቶ አይደለም። ስለዚህ ኤክስትሪም ተወስዶ በግድ በጭንቅ በመከራ ምናምን ነገር አድርገው ካቀረቡት ልክ አይመጣም። ምክንያቱም እግዚአብሔር የሰውን ፈቃድ የሚጠይቅ አምላክ ስለሆነ። ግን በሌላ በኩል ደግሞ ዛዘር ኤክስትሪም ደግሞ ምንድነው? የጌታ ባሪያ የሚለውን ከራስ ክብር ጋር ካያያዙት የሆነ ሰውዬ ለአገልግሎት ሲመጣ በር ተከፍቶለት ከፊቱ የሚሄደው ሰውዬ አገልጋዩ ማለት ነው። ከፊት የሚሄደው ሰውዬ የእግዚአብሔር ባሪያ መጥቷል ተነሱለት ብሎ ቢላችሁ እንደማለት ነው። እንትኑ አይሰራም። ነገሩ ያለው እግዚአብሔር የላከው ባለቤት ያለው ሰው መሆኑን ለመግለጽ ነው እንጂ ከሆነ ሹመትና ክብር ጋር እንዲያያዝበት መጽሐፍ ቅዱስ አይፈቅድም። ያለውን ክብር ሲያዋረዱባቸው ራሱ እግዚአብሔር ይሟገትላቸዋል እንጂ እነሱም እንኳ ሌላ ነገር ውስጥ አይቆም። ቱ ኤክስትሪም ከሄድን በጣም ይበላሻል። እንዲሁ ግን በመካከል ላይ መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ባሪያ ማለት እግዚአብሔር እንደላከው በባለቤትነት እግዚአብሔር በላዩ ላይ እንዳለ
የእግዚአብሔር ዕቃ መሆኑን የሚናገር ብቻ አድርገን እንድንወስድ እግዚአብሔር ይርዳን። ከዛ ስናሳልፈው ይበላሻል። ባሪያነት ለነገሩ በአዲስ ኪዳን ውስጥ በጳውሎስም እሳቤ ውስጥ ባሪያነት የሆኑ የያዛቸው ጽንሰ ሐሳቦች አሉት፣ ዋና ዋና ነገሮች አሉት። ለምሳሌ ሐዋርያ ጳውሎስ ባሪያነትን የሚያስበው አንደኛ ቆሮንቶስ ምዕራፍ 7 አውጥተን ብናየው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 21 እና 22 በጊዜው ቸርች ውስጥ በባርነት የሚኖሩ አሉ፣ በጌትነት የሚኖሩ አሉ። ቸርች ወንጌል ሰምተው ሁለቱም ድነው መጥተዋል። በእነዚህ መካከል ችግር ሲነሳ ጳውሎስ ለቆሮንቶስ ሰዎች እንደዚህ የሚል መመሪያ ሰጥቷቸው ነበር። እሱን እናንብበው። ጳውሎስ እንዴት ባሪያነትን እንደሚረዳው። ባሪያ ሆነ ተጠርተህ እንደሆነ አይገድህም፣ አትጨነቅም። በቃ በባሪያነት እያለህ ወንጌል ሰምተህ እግዚአብሔር ጠርቶ ከሆነ አትጨነቅ። አርነቱ ልትወጣ ከቻልክ አርነት ተቀበል፣ ጥሩ ነገር ነው። ጓሄድ ነፃ ውጣ። ሆኖም ግን ይልና ቤዚክ ነገር ይናገራል። ይሄን እንድትይዙልኝ የፈለኩት ባሪያ ሆኖ በጌታ የተጠራ ባሪያ ሆኖ ሳለ ወንጌል ሰምቶ የዳነ ሰው ምንድን ነው ይላል? የጌታ ነፃ ነው። በፍጹም እንደ ባሪያ መሸማቀቅ የለብህም። የተዋጀህበት ክቡር ደም አለ፣ በሌላ ዋጋ አለ። የጌታ ነፃ ነው። በጌታ ዘንድ ነፃ ነህ። እንዲሁም ነፃ ሆኖ የተጠራ ምንም በባርነት ሳይሆን በዛኛው ክላስ ውስጥ ሆኖ ያለ ችግር ዝም ብሎ ሲኖር ወንጌል ሰምቶ የዳነ ሰው ካለ ደግሞ እሱ ማን ነው የሚለው? የክርስቶስ ባሪያ ነው ብሎ ነው የሚናገረው። ስለዚህ አሁን በደንብ እንድትሰሙ የሚፈልገው ሰው ጌታን ሲቀበል በጳውሎስ እሳቤ ውስጥ ድሮ ለሰይጣን ተገዝቶ ባሪያ ነበር። ድሮ ለዚች ዓለም ተገዝቶ ባሪያ ነበር፣ ለሞት ባሪያ ነበር። ልክ ጌታ ሲመጣና ነፃ ሲያወጣው ከረዳሽ ሆኖ ሊኖር ነው እንዴ? ኖ፣ የጌታ ባሪያ ሊሆን ነው የመጣው። በሌላ አነጋገር ከባርነት ወደ ባርነት ነው የመጣ ነው። የዛኛው ባርነት ፍሬው ሞት ነው፣ የዚህኛው ባርነት ፍሬው ግን ሕይወት ነው። ከባርነት ወደ ባርነት ነው የመጣ ነው። እና በቃ ጳውሎስ የኢየሱስ ክርስቶስ ባሪያ ብሎ ራሱን ሲያስብ እንደዚህ ነው የሚያስበው። ድሮ ከነበርኩበት ነገር ውስጥ መንጭቆ ያወጣኝ፣ ድል ነስቶ ያወጣኝ፣ ዋጋ ከፍሎ ያወጣኝ ወደዚህኛው ባርነት ነው። ሁለተኛ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 እዛው ክፍል ቀጥለን እናነባለን። በምን ተገዝታችኋል ነው የሚለው? በዋጋ ተገዝታችኋል፣ የሰዎች ባሪያ አትሁኑ። ማለት የምንኖረውና የምናገለግለው ይሄንን ባለቤት በዋጋ የገዛንን ባለቤት ደስ ለማሰኘት ነው። አሁን ስለማናየውን እንጂ ድሮ በዚያ ዘመን ባሪያዎች ንግድ የሚከናወንበት ገበያ አለ። እዛ መርካቶ ተኪዶ ሰዎች ቆመዋል በሰንሰለት ታስረው። ገንዘብ ያለው ሰው የፈለገውን መርጦ ሰውነቱን አይቶ ቁመቱን አይቶ ሁኔታውን አይቶ መመርመር ባለበት መንገድ መርምሮ ከተሰለፉት ባሮች መካከል አንዳቸውን ዋጋ ከፍሎ ይገዛል። ከገዛ በኋላ መልቀቅ ይችላል ወይም ቤቱ ወስዶ ነው የእሱ አገልጋይ ያደርጋቸዋል። ግን ዋጋ ከፍሎ ከዛኛው ገዢ ይቀበላቸዋል። ጳውሎስ የሚለው እናንተም እኮ በፊት ከነበራችሁበት ሁኔታ ውስጥ ወጥታችሁ ያላችሁት አሁን ዋጋ የከፈለ ባለቤት ስላላችሁ። ባለቤት አለ በእኔ ላይ በሉ እስቲ። ይሄ የት ድረስ ነው የምንወስደው? እኔም እንኳ የእኔ ባለቤት አይደለሁም ድረስ ልንወስደው ይገባል። እንኳን ሌላው ሰው በእናንተ ላይ ባለቤት ሊሆን ቀርቶ እኛ እያንዳንዳችን በራሳችን ላይ እንኳ ባለቤት አይደለንም። በሕይወት ብንኖር ወይም ብንሞት የማንን ነው የሚለው? የጌታ ነን ብሎ ነው የሚናገረው። ስለዚህ ባለቤት አለ በእኛ ላይ በፍጹም ባለቤት። ይሄ እንዴት ነፃነት ያወጣል መሰላችሁ? ክፉ ቀን ቢሆን ጨለማ ቀን ቢሆን በብዙ አመፀኞች መካከል ብትኖሩ በብዙ የምትጨነቁበት ሁኔታ ውስጥ እንኳን ብታልፉ ወገኖች ሆይ ባለቤት አለኝ ብሎ መኖር እንዴት ትልቅ ነገር ነው! እንዴት ትልቅ ነገር ነው! እና ጳውሎስ ስለ ባርነት ሲያስብ የጌታ ባሪያ ስለመሆን ስለሚያስብ አንደኛ ከኃጢአት ባርነት ወጥቶ የገባበት አዲሱ የባርነት ህይወቱ ነው። ሁለተኛ በዋጋ ደግሞ የገዛው ባለቤት ባለበት የሚኖረው ነው። ገላትያ ምዕራፍ 1 ቁጥር 10 ላይ እኮ እንደዚህ የሚል ቃል ታገኛላችሁ። እንደውም ሰውን ወይስ እግዚአብሔርን አሁን እሺ ደስ አሰኛለሁ? አሁን ማንን ነው እሺ የምለው? ወይም ሰውን ደስ ላሰኝ እፈልጋለሁ ሆነ ነው? አሁን በአዲሱ ባርነት ህይወቴ በአዲሱ የባርነት አገልግሎቴ በኢየሱስ ክርስቶስ በሆንኩት ማንነቴ ውስጥ አሁን ሰውን ደስ ባሰኝ እዚህ ጋር ሆኜ እዛ ጋር ሰውን ደስ ባሰኝ የኢየሱስ ክርስቶስ ባሪያ ባልሆንኩ ብሎ ነው የሚናገረው።
በቃ ባለቤት አለ ለጳውሎስ። የኢየሱስ ክርስቶስ ባሪያ ጳውሎስ ሲል ጳውሎስ የሚለው በዋጋ የገዛኝ ባለቤት በኔ ላይ አለ፣ ደግሞ የምኖረው ኑሮ ከዛኛው ባርነት ወጥቼ ይሄ አዲሱ የባርነት ህይወት ስርዓት ባርነት ነው ብሎ ነው የሚናገረው። ይህን ሀሳብ ለመልቀቅ አንድ ነገር ጨምሬ ልናገር። በዚህ ባርነት ውስጥ ተጠቃሚው ማን ነው? አሁን ይሄ ቅድም መርካቶ ወጥቶ ባሪያ ሲገዛ ሰውየው ገንዘብ ከፍሎ ሲገዛ ሰውየው ሊጠቀምበት ነው። ይወስዶና ቤቱ ውሃ ቀጂ ያደርገዋል፣ እርሻ የሚያርስ ያደርገዋል፣ ቤቱን የሚያጸዳ ያደርገዋል፣ የሚፈልገውን ነገር ያሰራዋል። ባሪያው ስለሆነ ዋጋ ስለከፈለበት ይጠቀምበታል። የመጨረሻ ጉልበቱን ሁሉ ምጥጥ አድርጎ አውጥቶ ይጠቀምበታል። ምንም የማይጠቅም ሲሆን አውጥቶ የሚጥለው እስከ መጨረሻው ድረስ። እንደውም በዛ ሲስተም ውስጥ በጣም ክፉ ነው። የልጆች ያጋቧቸውና ልጆች ሲወልዱ ሚስቲቱም ልጆቻቸውም ጭምር ባሪያዎች ነው የሚሆኑት ሊጠቀሙባቸው። እንዴ ሰው የእግዚአብሔር ባሪያ ሲሆን እግዚአብሔር በእኛ ባሪያነት ምን ይጠቀማል? እንደው ይህን ፈልገን ለራሴ ልኩን መንገር ፈልጋለሁ። ለራሴ ምን ተጠቅመዋለህ አንተ የሱ ባሪያ ብትሆን? ምንድን ነው እግዚአብሔር የሚጨመርለት ነገር? ምንም አንጨምርለትም። እኛንን የምንጠቀመው እኛንን የምንጠቃቀመው። የእግዚአብሔር ባሪያ ሆኜ ስመጣላችሁ እናንተ የእግዚአብሔር ባሪያዎች ሆናችሁ ብትመጡ ህብረታችን ውስጥ እንደ እግዚአብሔር ባሪያዎች የምንኖር ብንሆን የምንጠቃቀመው እኛው ነን። ሮሜ ምዕራፍ 6 ጋር ሄዱ። ሮሜ ምዕራፍ 6 ቁጥር 20 እስከ 22 እንደዚህ ይላል። እዚህ ላይ ያለላችሁ የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ። በዛኛው ኑሯችሁ በቀድሞ ኑሯችሁ ለኃጢአት ባሪያ በነበራችሁበት በዛኛው ህይወታችሁ ከጽድቅ ዜሮ ነፃ ነበራችሁ። ምንም ጽድቅ አልነበራችሁም። አሁን ከምታፍሩበት እዚህ ጋር ቆማችሁ የምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? እዛኛው ባርነት ውስጥ ዛሬ እዚህ ጋር ቆመ የምታፍርበት የኃጢአት ባርነት ኑሮ ምን ጥቅም አገኛችሁበት? ምንም። እንደውም የዚያ ነገር ኑሮ ውጤቱ ምንድነው ነው የሚለው? ሞት ነው የሚለው። የዛ ባርነት ጥቅሙ ሞት ነው። አሁን ግን ክብር ለእግዚአብሔር ይሁን። ጳውሎስ ግን የሚላቸው ቦታዎች እንዴት ደስ ይላሉ። አሁን ግን ከኃጢአት ነፃ ሆናችሁ ከዛ ባርነት ነፃ ወጥታችሁ ወደዚህ ወደ ኢየሱስ ክርስቶስ ባርነት ገብታችሁ የእግዚአብሔር ባሮች ሆናችኋል። አሁን በዋጋ ለገዛችሁ ባሮች ሆናችኋል። የምትሰበስቡትን ፍሬ ይሄ ያሁኑ ባርነት፣ ይሄ ያሁኑ መገዛት ህይወት፣ ይሄ ያሁኑ እሱ በእኛ ላይ ባለቤት የሆነበት ህይወት ፍሬ አለው። ፍሬው ደግሞ አንደኛ ቅድስና ነው፣ ሁለተኛ ደግሞ የዘላለም ህይወት ነው ብሎ ነው። ክብር ለእግዚአብሔር ይሁን። የዘላለም ህይወት ነው። እንዴት ያለ ክብር ነው የእሱ ባሪያ መሆን! እንዴት ያለ ክብር ነው የኢየሱስ ክርስቶስ ባሪያ መሆን! ይሄኛው ባርነት ይሻላል። ጽድቅ ያለበት፣ ቅድስና የሞላበት፣ የዘላለም ህይወት የምናተርፍበት፣ በእኛ ላይ ባለቤት ያለበት፣ እኛው ራሳችን የምንጠቀምበት። በወንጌል ያገኘነው ህብረት፣ ይሄ ህብረት ወንድ ሴት፣ የተማረ ያልተማረ፣ ከዚህ ከዛ ወገን ከየትኛውም ወገን ቢሆን ያለበት ይሄ ህብረት መንገዱ፣ አካሄዱ፣ ስርዓቱ እያንዳንዱ የጌታ ባሪያ ሆኖ የሚቀርብበት ነው። ያን ጊዜ አንዱ ለሌላው የሚመች ይሆናል። እግዚአብሔር ህብረታችንን በዚህ ይባርከው። if only we can come እንደ ጌታ ባሪያዎች መምጣት መገናኘት ብንችል በህብረቱ ተጠቃሚዎች ጠቃሚዎች የምንሆነው በዛን ጊዜ ነው። እግዚአብሔር ይርዳን። እንዲህ ያለ ትልቅ ክሬዴንሻል ያለው ሰው፣ እንዲህ ብዙ መናገር ስለራሱ የሚችለው ሰው ወደ ህብረት ሊመጣ ሲፈልግ የጌታ ባሪያ የምትለዋን ነገር ብቻ ነው የወሰደው። እሷን ብቻ ነው ያነሳው። የደብዳቤውን ተቀባዮች ሁለተኛውን ክፍል እንመልከተው። ለቅዱሳን ሁሉ የሚለውን ፊልጵስዩስ ምዕራፍ 1 ቁጥር 1 ተቀባዮቹ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ። ፊልጵስዩሶችን ቅዱሳን ብሎ ነው የሚጠራቸው። እንዴት ነው ቅዱሳን የሚላቸው? ቅዱስ እከሌ፣ ቅድስት እከሌ ብለን አሁን እዚህ ከመድረክ ላይ ብንናገር ብንል ትንሽ ግንባራችንን ቅጭም የምናረግ ሰዎች እንኖራለን። ጳውሎስ ፊልጵስዩሶችን
ቅዱሳን ብሎ ነው የሚላቸው። እንዴት ነው ቅዱሳን ብሎ የሚጠራቸው? ምክንያቱም አንዳንድ ቤተ እምነቶች ሰው መንፈሳዊ ህይወቱን፣ የኖረውን ኑሮ፣ አገልግሎቱን፣ በምድር ያሳለፈውን ዘመኑን አይተው ይፈትሹና ቅዱስ ሊባል ይሄን ታይትል ሊያገኝ የሚገባው ሰው ይሆናል። ሰውየው በቃ በጣም ለእምነቱ የተሰጠ ሆኖ በቃልም በተግባርም እስከ መጨረሻው ጸንቶ ያለ ነቀፋ ሲጨርስና ሲያከብሩት ቅዱስ ብለው ሊጠሩት ይፈልጋሉ። ግን በህይወት እያለ ማድረግ ስለሚከብዳቸው የሚጠብቁት ሲሞት ነው። ሲሞት ቅዱስ እንትና ተብሎ ይወጣለታል ማለት ነው። ጳውሎስ ፊልጵስዩስ ሞተው ሳያልቁ ቅዱሳን ይላቸዋል። ምክንያቱም አዲስ ኪዳን የሚያስተምረን ለእንትናን ቅዱስ እንትና ብሎ ለመጥራት በሚለው አይደለም። መጽሐፍ ቅዱስ አዲስ ኪዳን የሚያስተምረን በብዙሃንነት ነው የሚጠራው። ኦልዌስ ቅዱስ የሚለውን ቃል ፕሉራል ፎርሙን ነው የሚጠቀመው። በብዙዎች ነው የሚጠቅሰው። በእግዚአብሔር ጉባኤ በክርስቶስ አካል ስላለው ህብረት አንስቶ ነው ቅዱሳን ብሎ የሚጠራው። ራሱ የቃሉ ትርጉም ቅዱሳን የሚለው ቃል በእንግሊዝኛው ሴንስ የምንለው እሱ የግሪኩንም የዕብራይስጡንም ብንወስደው የአማርኛችን ያው ቅዱሳን በሚለው ብቻ ነው የሚያመጣው። ስለዚህ ትንሽ መፍታት ይኖርብናል፣ ማብራራት ይኖርብናል። ሐሳቡ ቅዱስ የሚለው ሐሳብ በአንድ በኩል ከክፉ መለየት ሴፓሬሽንን የሚናገር የተለየ ይላል። ከክፉ የተለየ ይላል በአንድ በኩል። በሌላ በኩል ግን ደግሞ ለእግዚአብሔር ዴዲኬትድ የሆነ ዴዲኬሽን የሚናገር ለእግዚአብሔር የተሰጠ ነገር ማለት ነው። ሰውም ቢሆን ከዚህኛው ተለይቶ ለእግዚአብሔር የተሰጠ መሆን አለበት። ዕቃ ቢሆን ከዚህኛው ተመርጦ ለእግዚአብሔር የሚሆን ያህል ዴዲኬትድ መሆን አለበት። እነዚህ ሁለት ሐሳቦችን የያዘ ቃል ነው ቅዱሳን የሚለው ቃል። አሁን ሁላችንም የሚያስማማን ጥቅስ ማንሳት እችላለሁኝ። ዘጸአት ምዕራፍ 19 ቁጥር 5 እና 6 እግዚአብሔር እስራኤላውያኖችን እንደዚህ ያላቸው፣ አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ብሎ ይላል። ብዙ ሕዝብ ነው ያለው። ምድር በሙሉ ሰው ነው የሞላው። እኔ የሁሉም ፈጣሪና ጌታ ነኝ። ግን እናንተ ለኔ የተለያችሁ የተቀደሰ ሕዝብ ትሆኑኛላችሁ፣ የተመረጠ ርስት ትሆኑኛላችሁ። በዚህ ነው ቅዱሳን የሆኑት እስራኤላውያኖች። ወደ አዲስ ኪዳን ስናመጣው አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ን መውሰድ እንችላለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እንደዚህ ይላል ስለ ቸርች፣ ስለ አማኞች፣ ስለዚህ ህብረት። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። በቃ እግዚአብሔር ምርጫ አድርጓል። እግዚአብሔር ውሳኔ ወስኗል። እናንተ የእሱን ቸርነት በጎነት እንድትናገሩ ከጨለማ ወደሚደነቅ ብርሃን ያወጣችሁን እሱን እንድትመሰክሩለት እናንተን እግዚአብሔር መርጧችኋል። ቅዱስ ሕዝብ፣ የተለየ ወገን አድርጓችኋል። ለርስቱ ለራሱ ገንዘብ እንድትሆኑለት የተለየ ወገን አድርጓችኋል ብሎ ይናገራል። ቅድስናው በዚህ ነው። ቅዱሳን የሆኑት የተለዩ የሆኑት በዚህ ነው። የእያንዳንዱ ሰው የግል የዕለት ኑሮውን አይቶ አይደለም ቅዱስ ብሎ የሚጠራቸው። ኮሌክቲቭሊ እነዚህ በክርስቶስ አካል ውስጥ ያሉ በእግዚአብሔር ጉባኤ ውስጥ ያሉ የእግዚአብሔር እንዲሆኑ የተጠሩ የተመረጡ የእግዚአብሔር ወገን የሆኑት እነሱም ኮሌክቲቭሊ በጋራ ቅዱሳን ብሎ ይጠራቸዋል። ግን በጣም ደስ የሚለው ሐዋርያው ጳውሎስ በጣም የምትወዱበት የሚታወቅበት ቃሉ በጌታ በክርስቶስ በኢየሱስ ክርስቶስ የሚልበት በምትለዋን ቃል ይወዳታል። እና እዚህ ጋር በክርስቶስ ኢየሱስ ላሉት ብሎ ኳሊፋይ ያደርገዋል። ቅዱሳን ይልና ሜዳ ላይ አይተውም። ቅዱሳን ይልና ከዚህና ከዛኛው ህብረት ጋር አያያይዘውም። ቅዱሳን ብሎ የሚናገረው በክርስቶስ ኢየሱስ ላሉት፣ በጌታ ላሉት፣ ወንጌል ሰምተው በኢየሱስ ላመኑት፣ በመንፈስ ቅዱስ ዳግም ለተወለዱት አማኞችን የሚገልጥበት መንገዱ ነው ጳውሎስ። ልክ ዮሐንስ ወንጌል ላይ ጸሐፊ ዮሐንስ ምዕራፍ 15 ላይ በእኔ ኑሩ ብሎ ያመጣውን ያን በእርሱ የመኖር ሐሳብ ጋር የሚያያዝ አይነት ነገር ነው። ዮሐንስ ምዕራፍ 15 ቁጥር 4 እና 5 እናንብበው እንዲገልጠዋል። በክርስቶስ ኢየሱስ ላሉት ማለት በዮሐንስ ቋንቋ በእኔ ኑሩ
እኔም በእናንተ ቅርንጫፍ በወይኑ ግንዱ ባይኖር ከራሱም ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝና እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ይሄን ያለው ማን ነው? ጌታ ኢየሱስ። በቃ በክርስቶስ ኢየሱስ ላሉት ማለት እንደዚህ ነው። በአትክልት ከመሰል ነው በወይኑ ግንድ ላይ እንዳለ ቅርንጫፍ ከወይኑ ግንዱ ጋር ከተያያዘ ሕይወት አለ። ከወይኑ ግንዱ ጋር ቢላይ ደርቆ ለእሳት ብቻ እንደሚቀር ይሆናል። በእኔ ኑሩ እኔም በእናንተ ብሆን የኔ ሕይወት በእናንተ ቢሆን እናንተ ፍሬ ታፈራላችሁ እንዳለው በክርስቶስ ኢየሱስ ላሉት ከእርሱ ጋር ሪሌሽንሽፕ ላላቸው ከእርሱ ጋር ለተያያዙ ከእርሱ ጋር በእምነት ባካሄድ ለተቆራኙ ከእርሱ ጋር በእግዚአብሔር ጸጋ በእግዚአብሔር ምሕረት ላሉ ለእነሱ ማለት ነው። ቅዱሳን በጌታ ላላችሁ ቅዱሳን በክርስቶስ ኢየሱስ ለሆናችሁ ዮሐንስ ወንጌል ምዕራፍ 17 ቁጥር 19 ላይ እንደውም ከዚህ ገለጥ የሚል ቃል ታገኛላችሁ። ዮሐንስ 17 ቁጥር 19 እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለነሱ እቀድሳለሁ። ይሄ የጌታ ኢየሱስ ጸሎት ነው። ወደ አባቱ ሲጸልይ አባቱ ሆይ ቀድሳቸዋልና እነርሱ ደግሞ በእኔ የተቀደሱ እንዲሆኑ በእውነት የተቀደሱ እንዲሆኑ ቅዱሳን እንዲሆኑ እኔ ራሴን ስለነርሱ እቀድሳለሁ። ስሙ ይባረክ። አሁን ያገኘነው ቅድስና የራሳችን ሳይሆን እኛ ያመጣነው ሳይሆን አሁን ያገኘነው ቅድስና እርሱን ስናምን የሚሰጠን እሱን ስንቀበል የምናገኘው ቦታ ነው። በጌታ ስንሆን ዳግም ስንወለድ መንፈሳችን ሲታደስ ሕያው ሲሆን በወንጌል ስናምን የሚቆጠርልን ቅድስና ነው፣ የሚቆጠርልን ጽድቅ ነው። የእግዚአብሔር የአምላካችን ስም ብሩክ ይሁን። እሺ ታዲያ ፊልጵስዩሶችን ቅዱሳን ብሎ ሲጠራቸው አቤት ብለው መልስ ቢሰጡ ችግር የለባቸውም ማለት ነው ወይ? በመካከላቸው ሲኖሩ ምንም ችግር የለባቸው እንደተባለው ቅዱሳን 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 ብቻ ናቸው ወይ? አይ ችግርማ ሞልቷል። እዛ ቸርች ችግሩ ሞልቷል። አንደኛ ነገር ጌታ ሲመስገን ምንድነው የሚለው? የኢየሱስ ክርስቶስ ባሪያዎች ጳውሎስና ጢሞቴዎስ በሰማያዊ ስፍራ ላሉ ቅዱሳን ይላል አይልም? አይልም የሚለው በምድር ላይ ወዳሉት ወደ ፊልጵስዩስ ነው እንዴ? ላይ ቤት ካሉት ቅዱሳን ጋር እኮ ማናችን ነው ችግር ያለን? ከማን ጋር ነው? አሁን ሰማይ ቤት ከሄዱት ቅዱሳን ጋር ከታደለች ጋር ነው ችግር ያለኝ ወይስ ከአበበች ጋር ነው ችግር ያለኝ? ሰማይ ቤት ካለ ቅዱሳን ጋር ችግር ያላችሁ እጃችሁ ነው የላችሁ? ምክንያቱም የለም ሰማይ ቤት ያሉት ቅዱሳን ተጠናቀው ሄደዋል። ከነሱ ጋር ኖ ፕሮብሌም፣ ምንም ችግር የለም። አሁንም እናወራ ያለው ፊልጵስዩስ ከተማ ስላሉት ፊልጵስዩስ ከተማ ውስጥ ያሉ ቅዱሳን ያው ሲጀምር ጋራ ራሱ ምዕራፍ 1 ላይ ሲጀምር በአንድ ልብ በአንድ መንፈስ እንድትቆሙ ይላቸዋል ቁጥር 27 ላይ። ምዕራፍ 2 ላይ ደግሞ ሲጀምር ኢየሱስን እንደ ምሳሌ አድርገው አቅርቦ እናንተ እርስ በርሳችሁ እንደ ባሪያ እንደሱ ቅረቡ ይላቸዋል። ምዕራፍ 3 ላይ በመካከላችሁ ከመንገድ የሚያስወጣችሁ ውሾች አሉ ይላቸዋል። ምዕራፍ 4 ላይ እነዛን ሁለት እህቶች ይጠቅስና ፕሊስ እርዷቸው፣ እንዲስማሙ በጌታ እንዲስማሙ አድርጓቸው ብሎ ያ ቸርች ችግር አለው። ችግርም አለ። ግን ጳውሎስ የሚለው ምንድነው? ጳውሎስ የሚላለው የተቀበላችሁትን ቅድስና በኢየሱስ ሲያምኑ ከጌታ ጋር ሲሆኑ ቅዱሳን ተብለዋል። ያንን ኮሌክቲቭሊ በክርስቶስ ባመኑ ጊዜ በእግዚአብሔር ምርጫ ለእግዚአብሔር የተለየ ወገን ሆነው የተሰጣቸውን ቅድስና ገንዘብ እንዲያደርጉት ሪል እንዲያደርጉት እነሱ የነሱ ሆኖ በእነሱ የሚታይ ነገር እንዲሆን ነው የሚጽፍላቸው። እሺ ምዕራፍ 2 ቁጥር 1 እስከ 3 እናንብብ። ምዕራፍ 2 ቁጥር 1 እስከ 3 በክርስቶስም አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ኅብረት ቢሆን ምሕረትና ርኅራሄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። ማለት ምንድነው የሚላቸው? ቅዱሳን አቤት ሲሉት በቃ ስለናንተ የተባለው ነገር ገንዘባችሁ እንዲሆን የናንተ ሆኖ እንዲገኝ የሚታይ ነገር እንዲሆንላችሁ በትህትና እርስ በርሳችሁ ተመላለሱ።
ማንም ከናንተ መካከል ራሱን እንደሚሻል አድርጎ እንዳይቆጥር ባልንጀራው እንደሚሻል አድርጎ ይቁጠር። ምሳሌ ደግሞ ክርስቶስ አለላችሁ ይላል። ቅዱሳን ብሎ ይላቸውና ገንዘብ አድርጉት። እግዚአብሔር ይርዳን። ብዙ ነገር ነው ስለና ስለናንተ ጌታ ያለው። ብዙ ነገር ነው ስለና ስለናንተ መጽሐፍ ወንጌል የሚናገረው። ያንን ገንዘብ ለማድረግ ሪል በእኛ ህይወት ውስጥ ያለ ነገር እንዲሆን ለማድረግ ግን የኔና የናንተ ውሳኔ ይጠይቃል። የኔና የናንተ እርምጃ ይጠይቃል። እሱን ነው ፊልጵስዩስን እንዲያነሳ ያደረጋቸው። ፊልጵስዩስ ምዕራፍ 3 ላይ የምታገኙት የጳውሎስ ታሪክ አለ። ጳውሎስ እኔ ስለ ህግ ነው የምትጠይቁት? ያለ ነቀፋ ነበርኩ። ስለ ቀናተኝነት ነው የምትሉት? የክርስቶስን ቤተክርስቲያን ሳሳድድ ነበርኩ። ስለምን ነው የምትጠይቁት? ዕብራዊነት ነው እኔ እበልጣለሁ እያለ በጣም ስለራሱ ይናገርና ግን ኢየሱስን እንዳውቅ ከሱ ጋር እንድካፈል ቢሆንልኝ በሞቱ እንኳን እንድመስለው ሁሉን ነገር እንደ ጉድፍ እንደ ቆሻሻ ነገር እንደ ትራሽ ቆጥሬዋለሁ ይልና አሁን ምዕራፍ 3 ቁጥር 10 ጋር እንሂድ። ምዕራፍ 3 ቁጥር 12 ጋር እንሂድ። ምዕራፍ 3 ቁጥር 12 የሚገርም ነገር ነው። አሁን ይላል አሁን እንዳገኘሁ ወይም ፍጹም እንደሆንኩ አይደለም፣ ኖ ቅዱሳን ተብለው ከሚጠሩት ጋር ነኝ። ግን አሁን እንዳገኘሁት ፍጹም እንደሆንኩ አይደለም፣ አልደረስኩበትም። ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እንዳልደረስኩበት እቆጥራለሁ እና ምን አደርጋለሁ? ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ ዘረጋለሁ። የሚገርም ነገር ነው። የተባለውን ነገር ገንዘቤ እንዳደርገው አልደረስኩበትም፣ አልጨበጥኩትም። ሁሉን ነገር አድርጌ ፍጹም ነኝ አልልም። ግን ይሄን አደርጋለሁ፣ ስትራይቭ አደርጋለሁ፣ ጋደላለሁ፣ ሮጣለሁ። የኋላውን እየረሳው ወደፊት ላለው ነገር እጋደላለሁ፣ እርሱን እስክመስል ድረስ፣ የእርሱ ሕይወት በእኔ እስኪታይ ድረስ፣ የእሱን መልክ እስክለብስ ድረስ እጋደላለሁ ብሎ የሚያደርገውን ነው የሚናገረው። ቅዱሳን አቤት ይላሉ የፊልጵስዩስ ሰዎች። የተባለላችሁ ነገር የእናንተ ገንዘብ እንዲሆንላችሁ፣ የተጠራችሁበትን ነገር እንድታገኙት፣ የተለያችሁበትን ነገር እንድትወርሱት በእናንተ ሕይወት የሚታይ እንዲሆን ዱ ዚስ። በአንድ ልብ ተስማሙ፣ አንድ ልብ፣ አንድ መንፈስ፣ አንድ ሐሳብ ይሆንላችሁ። ማናችሁም ባልንጀራችሁን ከእናንተ እንደሚሻል ቁጠሩት እያለ ይላቸዋል። ያርግልን ወገኖች ሆይ ያርግልን። አስተሳሰባችን እንዲህ እንዲሆንልን እግዚአብሔር ይርዳን። እንደ ባሪያዎች እንድንመጣ እንድንቀራረብ፣ ሌሎችንም በጌታ እንደ ቅዱሳን እንድናይ። ወንድሜን እህቴን እንዴት ነው የማያቸው? የማገለግላቸውን ሰዎች እንዴት ነው የማያቸው? እሱ በጣም የሚፈትን ሚዛን ላይ የሚያስቀምጥ ነገር ነው። ሰዎች ከራሴ አይደለም እግዚአብሔር ወዶ አንድ ጸጋ ቢገልጥ ከሰውየው አይደለም እግዚአብሔር ወዶ የእግዚአብሔር ነገር አንድ ነገር በሱ ቢገልጠው በፍጹም እነዚህን የሚያገለግላቸውን ሰዎች ወደ ታች እያየ መናገር መብት የለውም። ቅዱሳን እያለ ነው መናገር ያለበት። እኛ ደግሞ የጌታ ባሪያዎች ነው ማለት ያለበት። እግዚአብሔር ይርዳን። እንጨርስ። በዚህ ሶስተኛውን ተናግረን ሰዓታችን ይደርሰን። ሶስተኛውን ተነጋግረን ጸጋና ሰላም ለእናንተ ይሁን። ፊልጵስዩስ ምዕራፍ 1 ቁጥር 2 ይህን ጮክ ብለን ከኔ ጋር አብረን እናንብበው። 1 2 3 ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይሄ የጳውሎስ የተለመደ የሰላምታ ዘይቤው ነው። ሁሉ ደብዳቤው ላይ የምታገኙት ነገር ነው። ሮሜ ምዕራፍ 1 ላይ፣ አንደኛ ቆሮንቶስ ምዕራፍ 1፣ ሁለተኛ ቆሮንቶስ ምዕራፍ 1 ላይ፣ ገላትያ ምዕራፍ 1 ላይ የጻፋቸውን ደብዳቤዎች ኤፌሶን ምዕራፍ 1፣ ቆሎስያስ ምዕራፍ 1 ላይ ሁሉ ታገኙዋቸዋላችሁ። ሁሉ ጊዜ ይሄንን ይጠቀምበታል። ጸጋና ሰላም ለእናንተ ይሁን የሚለውን ነገር ግን ትንሽ የባክግራውንድ ኮንቴክስት ያስፈልገናል። በጊዜው የነበረው የግሪኩ ህብረተሰብ የግሪኩን ቋንቋ ይናገር የነበረው ህብረተሰብ ሃይ ለማለት ሲፈልግ ግሪቲንግስ እንደምንለው በእንግሊዘኛው የሚጠቀምበት ቃል አለው። ካሬን ነው የሚሉት። በቃ ካሬን ሰላም፣ እኛ ሰው ስናገኝ ሰላም እንደምንለው ካሬን ብለው ነው የሚሉት። ጳውሎስ ይህን ደብዳቤ በሚጽፍበት ጊዜ ትንሽ ቀየረው። ካሬን ወደ ካሪዝ አደረገው። ካሪዝ ሲሆን ጸጋ ይሆናል። እሱ ደግሞ በወንጌል የተለየ ቃል ነው፣ ወፍራም ቃል ነው። ጸጋ ትልቅ ቃል ነው። ስለዚህ ጳውሎስ ጸጋ አለው። ቀጥሎ ደግሞ ጨመረበት። በዕብራይስጥ ሻሎም የሚለውን ነገር አመጣ። ከግሪኩ ካሪዝን እንዳመጣው ከዕብራይስጥ ቋንቋ ተናጋሪዎች ደግሞ ሻሎምን አመጣ። ሻሎም በጣም ወፍራም ቃል ነው። ልክ እንደዚሁ
እነዚህን ሁለት አገናኝቶ ልዩ የወንጌል መልእክት እንዲኖረው አደረገ። እንደውም አንዳንድ ሰባኪዎች ጸጋና ሰላም ለእናንተ ይሁን የሚለው እኮ የወንጌል እጣሬው ነው፣ the summary of the gospel ነው፣ ጸጋንና ሰላምን የሚሰብክ ነገር ስለሆነ ብለው ያብራራሉ። ጸጋ ለኃጢአተኛ የሰው ልጅ የሚሰጥ ነፃ ያልተገባ የእግዚአብሔር ፍቅር ነው። ይሄ በታሪክ ውስጥ ተገልጧል። የፍጻሜው መግለጫ ክርስቶስ በመስቀል ላይ ባደረገው ቤዛነት እንደሆነ የእግዚአብሔር ቃል ይነግረናል። ጸጋ በክርስቶስ ከእግዚአብሔር ጋር የሚያስታርቀን ነገር ነው። ጸጋ የሚያስፈልገንን ሁሉ የሚያሟላ ነው። ጸጋ የአገልግሎት ዕድል የሚሰጠን ስጦታ ነው። እነዚህን ሁሉ በእግዚአብሔር ጸጋን ያገኘነው፣ ከእግዚአብሔር ጋር የታረቅንበት፣ እርስ በርሳችን ሰላም ያገኘንበት ይህ የእግዚአብሔር ጸጋ ነው። ቢጎድለን ጸጋዬ ይበቃሃል የምንባልበት የጎደለንን ሁሉ የሚሞላ የእግዚአብሔር ጸጋ ነው። በህብረቱ በአካል ውስጥ እንድንጠቀም የሚያደርገን የምንጠቅምበት ኃይል ስጦታ የሚሰጠን ጸጋው ነው። ጸጋ ለእናንተ ይሁን። አሜን። ጸጋ ለእናንተ ይሁን። ሰላም ደግሞ ይላል። ሰላምንም ትንሽ ነገር እንበል። ሰላም በግሪኩ እሱ ኢሬኔ ነው የሚለው። የዕብራይስጡ አቻ ቃሉ ግን ሻሎም ነው። ሻሎም ብዙዎች እንደሚያስቡት ግጭት የሌለበት ሰላም ማለት አይደለም። ከዚያ እሳቤ በላይ የሆነ ሐሳብ ያለው ነገር ነው። ሙሉ ድነት ያለበት፣ መረጋጋት ያለበት፣ ቅድም ስንዘምር እረጋጋለሁ እንዳልነው መረጋጋት ያለበት በረከትና ጤናማ ግንኙነት የያዘ ነገር ነው። ይህ ሰላም ፍጹም ደህንነት ነው። ከእግዚአብሔርና ከባልንጀሮቻችን ጋር መታረቅን ያገኘንበት ሰላም ነው። ውስጣዊ ሰላም ነው። በውስጥ ያለ ሰላም ነው። ይሄ ሰላም ደህንነት ያለበት፣ እርቅ ያለበት፣ ውስጣዊ ሰላም ያለበት ነው። በሚናወጥ ማዕበል ውስጥ ሳትናወጡ የምትኖሩበት ሰላም ነው። ያ ዓለም እንደሚሰጠው አይደለም። ሰላሜን እሰጣችኋለሁ ያለው ሰላም ይህ ሰላም ነው። ሻሎም፣ ሙሉ የሆነ በረከት ያለበት፣ ሙሉ የሆነ መረጋጋት ያለበት እሱ ሰላም ነው። ያንን ነው ጳውሎስ ጸጋ ሰላም ከእናንተ ጋር ይሁን ብሎ የሚላቸው። እንደዚህ ያለ ሰላም የጸጋ ተግባር ፍሬ ነው። ዋናው ባህሪው በክርስቶስ ከእግዚአብሔር ጋር መታረቅ ነው። ሰው ከእግዚአብሔር ጋር ሲታረቅ የሚመጣ ሰላም ከወንድሞች ከእህቶቹ ጋር ይታረቃል። አሁን በደንብ ሰው ይፈልጋል። ጳውሎስ ጸጋና ሰላም ለእናንተ ይሁን ሲላቸው እኛ ስንወጣ ፊርማ እንደምናስቀምጠው ፈርሙ መውጣቱ ነው ወይስ ሰው ስናገኝ ሃይ ሰላም እንደምንባባለው የሰላምታ ልውውጥ ሆኖ ሰላም ብሎ ወደ ቁም ነገሩ ሊያወራን ወደ ንግግሩ ሊገባ ነው? ምንድነው ሰላምና ጸጋ ለእናንተ ይሁን ብሎ ሲለን ምንድነው የሚለው? ምንድነው በሐሳቡ የሚያስበው? አንዳንድ ሰዎች ደጋግማችሁ ሰላም ስትላቸው 3 ጊዜ ሰላምታ ይላሉ፣ ሲበዛ ይጠራጠራሉ። እና አሁን ጳውሎስ ጸጋና ሰላም ይብዛላችሁ ሲል ምን አስቦ ነው ብለን ማንሳት ጥሩ ነገር ነው። እኔ መጽሐፍ ቅዱስ ጠቅላላ ሐሳቡን ወስደን ከጳውሎስ ጋር አገናኝተን የምንናገር ከሆነ የጳውሎስ ሐሳቡ ጸጋና ሰላም ለእናንተ ይሁን ሲል በእርግጥ እየተጠባበቀ ነው። እንደሚጠባበቀው ጸጋ እንዲያገኙ፣ እንደሚጠባበቀው ሰላም እንዲሆንላቸው እየተጠባበቀ something is going to happen ብሎ አምኖ የሚያደርገው ነገር ነው። ምክንያቱም ጌታችን እኮ ጌታችን ኢየሱስ ክርስቶስ እኮ ተናግሯል። ሉቃስ ምዕራፍ 10 ቁጥር 5 ላይ ምን ብሏል? እሱ ወደምትገቡበት ቤት ሁሉ አስቀድማችሁ ምን በሉ አለ? ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር whoever የሰላም ልጅ የሚቀበል ቢኖር ሰላማችሁ ምን ይሆንበታል? ያድርበታል። አለዚያ it comes back to you ወደ እናንተ ይመለሳል። ጳውሎስ ይሄንን ነው የሚያስበው። ጸጋና ሰላም ለእናንተ ይሁን ሲል እሱ የሚጠባበቀው ፊልጵስዩስ ይሄን ቃል ሲነበብ፣ ይሄ ደብዳቤ ሲነበብ ብዙ ጸጋ ብዙ የእግዚአብሔር ሰላም እንደሚቀበሉ በመጠባበቅ ሃይ ሊላቸው ጨርሶ አይደለም፣ እንደሚሆን አውቆ ነው። ይሆናል በጌታ ሆነን ሰላም ላንተ ይሁን ስትባባሉ፣ ሰላም ላንቺ ይሁን ስትባባሉ ይሆናል። እየተጠባበቅን እናርገው ይሆናል። ወገኖች ሆይ አለች እኮ ይሄ ምን የተለየ ሰላምታ ነው አለች እኮ።
ሰላም ስታቀርብላት በውስጧ ዘለለ ብሎ ነው የሚናገረው። ይሆናል ወገኖች፣ መንፈሳዊ ነገር ነው የምናወራው። ከእግዚአብሔር ጋር ባለን ህብረት ከጌታ ጋር ከሆነ የምንመላለሰው ያለው እግዚአብሔር ይህንን ኦነር ያደርገዋል። ሰላም ለዚህ ቤት በሉ እና ምንጩ የት ነው? የዚህ ጸጋና የዚህ ሰላም ምንጩ ከየት ነው? ፊልጵስዩስ ምዕራፍ 1 ቁጥር 2 እንደዚህ ይላል። ምንጩ ከየት እንደሆነ ይናገራል እኮ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ። he is the source። ምንጩ እግዚአብሔር ነው። በጌታችን በኢየሱስ ክርስቶስ በኩል የሚመጣ ምንጭ ነው። ይሄ ቀላል ምንጭ እንዳይመስላችሁ፣ የሚደርቅ ምንጭ እንዳይመስልሽ፣ የሚነጥፍ ምንጭ እንዳይመስልህ። ለዘላለም የሚፈስ የእግዚአብሔር ምንጭ ነው። እግዚአብሔር ለማይቆጠር ዘመናት እያፈሰሰ እዚህ ድረስ የያዘን እሱ ነው። እስከ ሽበት እስከ ሽምግልና አንተን የሚያኖርበት ምንጭ በዚያ አለ። ጸጋ የሚሰጥ የእግዚአብሔር ምንጭ፣ ሰላም የሚሰጥ የእግዚአብሔር ምንጭ። ክብር ለአምላካችን ለእግዚአብሔር ይሁን። ሙሴን እግዚአብሔር እንደዚህ ያለው፣ ልጆቼን ሕዝቤን እስራኤልን እንዲህ ብለህ ባርካቸው ብሎ እግዚአብሔር አዘዘው ሙሴን። ዘኍልቍ ምዕራፍ 6 ቁጥር 23 እና እስከ 27 ታገኙታላችሁ። እንደዚህ ይላል፣ ለአሮንና ለልጆቹ ንገራቸው፣ የእስራኤል ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላምን ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ። ከሞን አሁን እንደዚህ ብለው የሚናገሩት አሮንና የአሮን ልጆች፣ የአሮን ቤት ያሉ ካህናቶች ሄደው ህዝቡን ይቆማሉ፣ ህዝቡ እጃቸውን ያነሳሉ። እግዚአብሔር ይሄንን በሉ አላቸው። የሚሉት ምንድነው? እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ፣ እግዚአብሔር ሰላምን ይስጥህ በሏቸው ይልና የአሮን ልጆች ይሄ ነው ድርሻቸው። this is their part። ድርሻቸው ይሄ ነው። እግዚአብሔር የራሱን ፓርት ይናገራል። የራሱን ፓርት ምንድነው የሚለው? እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ። ሰላምና ጸጋ ለእናንተ ይሁን ስትሏቸው ስሜን በሕዝቤ ላይ እያደረጋችሁ ነው፣ እኔም ደግሞ እባርካቸዋለሁ። we have this promise። ይሄ ተስፋ አለን፣ ይሄ ኪዳን አለን። እርስ በርሳችን ጸጋ ላንቺ ስንባባል፣ ሰላም ላንተ ይሁን ስንባባል፣ የእግዚአብሔርን ስም ጠርተን እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ፣ እግዚአብሔር ፊቱን ወደ አንተ ያንሳ፣ እግዚአብሔር ሰላምን ይስጥ ስንባባል በእርግጥ ይሆናል። ይሄ የፕሮግራማችን መደምደሚያ አይደለም። በእርግጥ ይሆናል። እግዚአብሔር ስሙን በልጆቹ ላይ ማድረጉ ነው። መጥቼም እባርካችኋለሁ ብሏል። የእግዚአብሔር ስም ብሩክ ይሁን። በዚህ እናጠቃለሁ። ጳውሎስና ጢሞቴዎስ የራሱ ባሪያ ያደረጋቸው ማን ነው ስሙ? ጳውሎስና ጢሞቴዎስን የራሱ ባሪያ ያደረጋቸው ማን ነው ስሙ? ኢየሱስ ክርስቶስ። የፊልጵስዩስን አማኞችና መሪዎቻቸውን ኤጲስቆጶሳትና ዲያቆናትን ጨምሮ ቅዱሳን ያደረጋቸው ማን ነው? ኢየሱስ ክርስቶስ። ያው ኢየሱስ ነው። ለእርሱ ያው ኢየሱስ ነው። ሁለቱንም ባሪያም ቅዱሳንም ያደረገው ያው ኢየሱስ ክርስቶስ ነው። this is one common ነገር ያላቸው በጋራ ያላቸው ኮመን ነገር ኢየሱስ እነዚህን ባሪያዎች አድርጓቸዋል። ኢየሱስ እነዚህን ቅዱሳን አድርጓቸዋል። ያው ያለሱ የእግዚአብሔር ባርነትም የለም፣ ያለሱ ደግሞ የእግዚአብሔር ሕዝብነትም ቅዱሳንነትም የለም። እንግዲህ ያው በክርስቶስ ኢየሱስ ከሆንኩኝ፣ በክርስቶስ ከሆንን፣ ከእርሱ ጋር ህብረት ካለን፣ እሱ በህይወታችን እሱ በላያችን ላይ ካለ እንደ እግዚአብሔር ባሪያ እንድንኖር እግዚአብሔር ትህትና መንፈስ ይስጠን። እንደ ተቀደሱ ህዝብ ከክፉ ተለይተን ለእግዚአብሔር ደግሞ ዴዲኬትድ የሆነ ላይፍ እንድንኖር እግዚአብሔር ይርዳን። እንጸልይ።